ሉክ በማኑዋል ወይ ካርድ Subscribe to my ማውጣት channel. እንዴት ኢንቴንሲቭ ከባድ እንደሆነ በዚህ ቪዲዮ ላይ መመልከት ትችላላችሁ። በዚህ ወይ ነው እንግዲህ አሁን ካርድ ለማውጣት ፔሸንት ለመታከም መጥቶ ካርድ ለማውጣት ራሱ ቢያንስ 1 ሰዓት 2 ሰዓት ይፈጃል። አንድ ሰው ካርድ ለማውጣት በዚህ ወይ እና ቀጣይ የሰራነውን እንዴት እንደሚያቀል ዋን ክሊክ ፔሸንት ሰርች አድርገን ነው ፔሸንቱን ወደሚፈለገው ትሬጅ ወር ኦፒዲ አሳይን ማድረግ የምንችለውን እናያለን። ቃል በገባው መሰረት አሁን ደግሞ የምናየው ፔሸንትን ሪሰፕሽን ፔሸንትን እንዴት እንደሚመዘግብ ወይም ደግሞ ኒው ነው ፎሎ አፕ ነው የምለውን እንዴት እንደሚመዘግብ አብሬን ለማየት እንሞክራለን። ሪሰፕሽን ቅድም ሲስተም አድሚን ሮል ሲሰጠው ሪሰፕሽን የሚል አይከን ብቻ ሰጥቶታል። ሪሰፕሽንን መጥቶ እዚህ ጋር ሲጫን እዚህ ጋር ምንም ፔሸንት ቪዚት የለም ማለት የታየ ገና ስላሌለ እዚህ ጋር ኒው ፔሸንት ቪዚት ክሊክ ያደርግና የመጀመሪያው ስራው ምንድነው? እዚህ ጋር እንደሚለው ሴሌክት ኤግዚስቲንግ ፔሸንት ሰርች ያደርጋል ፔሸንትን። አሁን ምናልባት ፋጡማ ብሎ ሰርች ማድረግ ይችላል። በስሟ አሁን ፋጡማ አለ። ስልክ ቁጥር ምናልባት ደግሞ በስልክ ቁጥር 910 እያለ በዚህ ቁጥር 912 ስለሌለ ነው 917 ወይም ደግሞ 47 በቤት ስልክ የተመዘገበ ካለ አሉ። እነዚህ ሰዎች በዚህ ስልክ ስላለ ስሙ መሐመድ አባዲካ ምናምን የምለው ስልክ ቁጥሩ እዚህ ጋር በዚህ ስልክ ቁጥር በ047 የሚጀምር ስልክ ነው። ከዚያም መሳክሮ ዴት ኦፍ በርዙንም አይቶ ይሄ ፔሸንት ከሆነ መርጦ ሲመርጥ እዚህ ጋር ምን ዲስፕሌይ ያደርግለታል? አርቲኤ ኬዝ ነው ወይ አርቲኤ ከሆነ ይሄን ሲያበራ አርቲኤን እንዲመዘግብ ይፈቅድለታል። ይሄን አርቲኤ የፈጸመው መኪና ታርጋው ካለ ሰርች ማድረግ ካሌለ መኪናውን ክሬት ማድረግ። እዚህ ጋር ዱፕሊኬሽን ቼክ ያደርጋል። ስም ስንጽፍ ዱፕሊኬሽን ቼክ ስለማያደርግ ነው። Subscribe to my channel. ይሄ አርቲኤ ካልሆነ ደግሞ እቺን ያጠፋና ሌሎች መሞላት ያለባቸው ይሄ ፔሸንት ደግሞ ኢንሹራንስ አለው የለውም የሚለውን ደግሞ እዚህ ጋር ኢንሹራንስ ካለው ያበራል። ኢንሹራንስ ሲያበራ እዚህ ጋር ቦታ ይሰጠዋል። ምን ይሰጠዋል? ኢንሹራንስን እንዲሞላ ኢንሹራንስ ነምበሩን እንዲሞላ። ይሄ ሰው ለምሳሌ ዛሬ ወር ታክሞ ከወር በኋላ መጥቶ ከሆነ ኢንሹራንሱ ተመዝግቦ ስለሚሆን በስሙ ቅድም በተጻፈው ሰርች ያደርጋል። ይሄንን አሁን ምንም ስላልተመዘገበ ኢንሹራንስ የለም የምሎን እናያለን። ይሄን ሞልቶ ነው ይሄን በኋላ እንሞላለን። መጀመሪያ ፔሸንት መመዝገብ ነው የምናየው ብዬ ስላሰብ ይሄ ፔሸንት ነው የመጣው ከሆነ ፔሸንቱ ዳታቤዝ ላይ ካለ ድጋሚ እንዳይመዘግብ መጀመሪያ ሰርች ያደርግ ለማለት ነው እንበልና ሰርች ሳያደርግ መመዝገብ ጀመረ። ሰርች አላደረገም መመዝገብ ጀመረ። ፔሸንታችን ባይ ዲፎልት አይደንቲፋየር ነው። አይደንቲፋየር የሚባለው ፔሸንት ምን አይነት ፔሸንት ነው? ይሄ ፔሸንት ራሱን ያውቃል ወይም ቤተሰብ አብሮ አለ ስሙ መስጠት ይችላል ምንለው ፔሸንት ማለት ነው። አይደንቲፋየር ፔሸንት ማለት ነው። አይደንቲፋየር ፔሸንት ከሆነ ኢንኬስ Subscribe to my channel. የሚለው ከመጣ ይሄ ፔሸንት በቃ መለየት ይችላል ወይ ወርቆ ነው የተገኘው በኮማን በካራስ ለድ ወርቆ ነው ወይም ፖሊስ ነው ያመጣው ምንነቱንም አናውቅም። ያ ከሆነ ምናልባት ጾታ ብቻ መለየት እንችላለን። ጾታ በቪዥዋሊ በማየት ስለሚለይ ማለት ነው። ጾታ ብቻ ለይተን ይሄን ፔሸንት ክሬት ማድረግ እንችላለን። በዚህ መታከም እንችላለን። በዚህ ክሬት ነው እንበልና ክሬት አድርገን እንየው። ይሄ ፔሸንት ምንም አናውን ነው። ከዛ በኋላ ኤዲት ይሆናል። ክሬት ብል ፔሸንቱን ክሬት ያደርግልናል። ምን ብሎ ቴምፖራሪ ነምበር ብቻ ጀነሬት አድርጎለት ዴት ኦፍ በርዝ ምናምኑ ባህሪው ነው። ይህን ፔሸንት መዝግበን ወደ ትሬጅ መላክ። ይህን በዚች ነምበር ነው የሚሄደው። እየታከመ ራሱን ካወቀ በኋላ ወይም ፋሚሊ ከመጣ ወደ በኋላ እናያለን። አርቲኤን ኢኔብል ሲያደርግ ይሄ አክቲቭ ይሆናል። አሁን የተመዘገበ ስላለ ሰርች ስናደርግም እየመጣልን ስላልሆነ ምን እናደርጋለን? አርቲኤ ኮዝ ያደረገውን እንመዘግባለን። ቬሂክል አይዲ ለምሳሌ በታርጋ ብንጽፍ ታርጋው እንዲህ ከሆነ የመኪና ነው ቬሂክል ፕሌት ነምበር፣ ድራይቨር ላይሰንስ ነምበር፣ ሳም ነምበር ድራይቨሩን፣ ከዛ ኢንሹራንስ ሰርቲፊኬት ኢንሹራንስ ካለው አይ የመኪናው ኢንሹራንስ አላቸው ብዙ ጊዜ አይደለ
ኢንሹራንሱን መዝገብና Subscribe to my ሴቭ channel. እናደርጋለን። ይህ መኪና ለሌላ ጊዜም ድንገት አድርጎ ቢመጣ ቺን ታርጋ ሰርች ብናደርግ ከእንደገና አክሲደንት ቢፈጥር መመዝገብ አይጠበቅብንም። ቺን ሰርች በማድረግ ማስገባት ነው ማለት ነው። ኢንኬዝ እንደዛው ኢንሹራንስ ካለው ኢንሹራንስ ይኖረው አይኖረው እንግዲህ አንድ ፋይንድ ነው ብለናል። ፔሸንቱ አንዳውን ስላል ኢንሹራንስ ስለ ኢንሹራንስ ብዙ መሆን በኋላ ሁለተኛ ፔሸንት ስንመዘግብ ስለ ኢንሹራንስ እናያለን። ይሄ ኮንዲሽን ኦፍ ታይፕ ኦፍ ዘ ፔሸንት ፔሸንቱ እንግዲህ ኤመርጀንሲ ነው ማለት ካል ኤመርጀንሲ ብለን እንመዘግበዋለን። ያው የመጣው ወይም ፖሊስ ነው ያመጣው። ለዚህ ዳይሬክት ሪፈራል የሚል ነገር ስላሌለ ኖት አፕሊካብል በሚል ማለፍም እንችላለን። በአምቡላንስ ነው የመጣ ወይ ሊሆን ይችላል። ሰልፍ ሪፈራል ነው ያው ሰልፍ ሪፈራል ብለን ማለፍ እንችላለን። ይሄን እንዲህ እነዚህን ዳታዎች ከሞላን በኋላ ይሄ ሪሰፕሽንስ ከካችመንት ነው አይደለም የሚለው ላለይ እንችላለን። አሁን ፍሮም ካችመንት አሁን አንድ ሆስፒታል ሰርቭ የሚያደርጉ ካችመንቶች አሉ አይደለ? እሱን ካችመንት ላናውቀው እንችላለን። አሁን ፔሸንቱ አዳልት ነው አዳልት አይደለም የሚለውን ኦብስታትሪክስ ነው የኔት ነው የሚለውን እዚህ ጋር አዳልት ነው እንበልና ወዴት ነው የምንልከው? እዚች ጋር ገና የምንመዘግቡ ዲፓርትመንት አለ። ትሬድ የሚል ዲፓርትመንት ክሬት ስላላረግ የምንልክበት የለንም ማለት ነው። እና ትሬዱን መዝግበን እንዴት እንደምንልክ ተመልሰን እናያለን። እቺን ትሬዱን ማን ይመዘግባል ካል አድሚን አለን አይደለ? ሲስተም አድሚኑ ስላለ እዚህ ጋር ይሄ ሲስተም አድሚን ቅድም መሐመድ ያልኩት እሱ ዲፓርትመንትን ይጨምራል። ትሬድ ዲፓርትመንት በምን ስር እንጨምራለን? በቅድም ባየነው ዲፓርትመንት መሰረት የዲፓርትመንት ኦርጋኖግራም አለ አይደለ? እዚች ጋር ክሊኒካል የሚል ዲፓርትመንት ክሊኒካል ከዛ ትሬንች መጨመር እንችላለን። በዚህ ማለት ነው። እዚህ ጋር ይመጣና Subscribe to my channel. እንበልና ፓረንት ፋይናንስ ምናምን ነው የለም ስላሌለ ክሊኒካል የሚል ክሊኒካል ስር ምን አለ? ክሊኒካልን አድሚን ማለት ይችላል። አድሚኒስትሬቲቭ ስለሆነ ክሬት ከዛ እዛ ስር ምን ክሬት ማድረግ እንችላለን? እቺ ክሊኒካል የምትለዋንም ክሊክ አድርገን ክሬት ማድረግ እንችላለን። አሁን እዚህ ጋር ዲፓርትመንት ፖዚሽንም እየጨመር መሄድ እንችላለን። አሁን ዲፓርትመንት ብቻ ለመጨመር ነው ጥረት እያደረኩ ያለውን። ዲፓርትመንቱ ምን እንበል? ትሪያጅ ደግሞ የተለያዩ አሉ። ትሪያጅ መስጠት እችላለሁ ግን ትሪያጅ እንደ ዲፓርትመንት ከተቋቋሚ አድሚን እንበልና ካታጎሪውም ማለት ነው። ከዛ ዲፓርትመንት ክሬት ሆነ ዲፓርትመንት ክሊክ እናድርግና አሁን ትሪያጅ የሚል ዲፓርትመንት ትሪያጅ ስር ደግሞ ብዙ ዲፓርትመንቶች ትሪያጅ የሚል ስር ዲፓርትመንቶች ትሪያጆችን 7 ትሪያጅ ሴንትራል ትሪያጅ አለ። ሴንትራል ትሪያጅ አሁን ነው የሰንት የምንልክበት ስለሆነ ትሪያጅ ማለት ብለን ካታጎሪውን መምረጥ ያለበት ሴንትራል ትሪያጅ፣ ኦቢጋይን ትሪያጅ ይኖረዋል። ቺን ታይፕ ትሪያጅ እያን እነዚህን ትሪያጆች እነዚህ ክሬት ያደረኩት ትሪያጆችን ነው በኋላ ካሉ እዚህ ጋር ሰርች አድርጌ ማለት ነው። ባይ ዲፎልት ሪሰፕሽኑ እዚህ ጋር ሲመጣ አሁን ይሄው ክሬት ያደረኳቸው ትሪያጆች መጡ። ለምሳሌ ወደ ሴንትራል ትሪያጅ ነው ወይ ወደ ኢመርጀንሲ ትሪያጅ ነው ወይ? ይሄ ኖርማሊ አሁን ክሬት ያደረኩት የቀረው ነገር አለ። ምንድነው? ብዙ ጊዜ እነዚህ ፔሸንቶች ወዴት ነው መላክ ያለባቸው? ወደ ኢመርጀንሲ ትሪያጅ ነው አይደለ? ኢመርጀንሲ ትሪያጅም ሊጨምር ይችላል። ኢመርጀንሲ ትሪያጅ ዛጋ ታይፑን ትሬጅ ካልኩ ብቻ ነው ዛጋ ማግኘት። Subscribe to my channel. ትሬጅ ይሄ ስለጻፍ እንመለስና እዚህ ጋር የአሁኑ ሰርች ቦታ ላይ ኢመርጀንሲ ትሪያጅ ይጠቅማል። ይሄ ፔሸንት የባህሪ የመጣው ፔሸንት ወዴት ነው የምላከው ማለት ነው? ወደ ኢመርጀንሲ ትሪያጅ። ወደዚህ ኢመርጀንሲ ትሪያጅ በኋላ ነርስ ባለሙያ መድበን ለመያዝ እንሞክራለን። እንዴት ማለት እንደምናደርግ ማለት ነው። ፔሸንቱ ወደዛ ክሬት ስል ወዴት ሄዷል ማለት ነው? አይተው ይህ ፔሸንት ወደ ምን ያለ ትሬድ ወደ የትኛው ትሬድ? ወደ ኢመርጀንሲ ትሬድ አክቲቭ ላይ ነው። ይህን ፔሸንት ከእንደገና ሌላ እዚሁ ላይ የምናየው ነገር ምንድን ነው እንበልና ይህን ፔሸንት ከእንደገና ለመመዝገብ ብንሞክር አይልክም። አክቲቭ ያለ ግን ኢመርጀንሲ ትሪያጅ ላይ ነው ከእንደገና መላካቸው ከዛ ክሎዝ ፔሸንት አልሬዲ አዝ አክቲቭ ቢዚ ድጋሚ መላካቸው ማለት ነው።
ይህን ካለ በኋላ አንድ ፔሸንት ስቲል አንአይደንቲፋይድ መዝግቤ ያሳያቸዋለሁ። አይደንቲፋይድ የሆነ ፔሸንትን በመዝገብ ለምሳሌ ሲንግል ፔሸንት እንበልና እዚህ ጋር ከድር እንበልና ከድር አባገሮ አባፎጊ ዱፕሊኬሽንም ዱፕሊኬሽንም እንዴት ቼክ እንደሚያደርግ በዚሁ እንድናይ ነበር ሀሳብ። የተወለደበት ዓመተ ምህረት ይሄ ነው ብለን ግሩፑን እዚህ ጋር እያየት ይህ ፔሸንት 80% ሲሚላሪቲ አለ። ምናልባት በኤጅ ብቻ ነው የምናየው፣ በስም አለ ማለት እየሞከረ ነው። ለዚህ አሁን በዚህ በ80% ፕሬዘንቴሽን ላርግ ሲል ያልፋል አያልፍም። ግን ያው ፔሸንት አባት እስከ አያት ሊመሳሰል ይችላል። ወንድማማቾች በቶሎ ሊታከሙ ስለሚችሉ ግን ናሽናል አይዲን ተመሳሳይ ካረጉ ስልክ ቁጥርም የሆነ ፐርሰንት ሲሚላሪቲ ይፈጥራል። እዚህ ጋር አሁን እነዚህ ናሽናል አይዲዎች ቅድም መመዝገቤን አውቃለሁ እና 1 2 3 4 5 6 7 8 9 ይሄ አሁንም 1 2 3 4 5 6 7 ስለዚህ አይዲ ቅድም መስጠት ያደርሳልና አሁን ቢሞክር Subscribe to my channel. አንድ ሰው ተመሳሳይ ናሽናል አይዲ እንደማይሰጠው ይታወቃል። እዚች ጋር ጅማ የመዘገብኩት የተመዘገቡ አሉ። ሪጅን ኦሮሚያ ሪጅን ከኦሮሚያ እኔ ጅማን ነው ብዙ ወረዳዎችን ነው መዝገብ የሞከርኩት ያሉት። ኦሮሚያ ስር ጅማ አለ። ከዛ በኋላ ነው የሚበራልኝ። ይህን ኦፍ ጋረብ ያ ይበራልኝ። ይህን ካጠፎ ማለት ነው። ዞንን ሳልመን ወረዳ መምረጥ አልችልም። ሪጅንን ሳልመን ዞንን መምረጥ አልችልም ማለት ነው። እዚህ ጋር ጅማ ብል ጅማ ስር ያሉት ወረዳዎች ይዘረዘራሉ ማለት ነው። ከዛ ናጋሮ ነጌራ ምናምን ቀበሌ ላይ ግን ቀበሌ ያው ብዙ ዳታ የተለያዩ ቀበሌዎች አዳዲስ ስም ስለሚጨመር ፊድ ማድረግ ስላልተቻለ ሪሰርችኑ ራሱ ቀበሌ እዚህ ጋር እንደመዘግብ ተደርጓል። እዚህ ጋር ሳሮ የምትባል ቀበሌ ብትኖር ክሬት አረጋል። ሁለተኛው መዝገብ አይጠበቅብኝ ይችን ቀበሌ በኋላ መሆን ለምሳሌ ጌራ ወረዳ ምትልትልቅ ሲሆን ይቺ ቀበሌ አብራ ዲስፕሌይ ሲሆን አድሬስ ምትዘዋል። ለምሳሌ ይቺ ቀበሌ ውስጥ ደግሞ ስፔሲፋይ ወደ አድሬሶች ግን ማንዳቶሪ አይደለም። ለጊዜ ማንዳቶሪ አላደረኩም ብዬ ኢምፔሽንት ክሬት ብል ይኸው ናሽናል አይዲው አለ ያለ አፕቸክ ይላል። ፔሽንት ዱፕሊኬሽን አንድ በዚህ ወይ ይከላከላል እንበል። ናሽናል አይዲው ቀየር ነው ሌላ ነው እሱ ብለን ክሬት ስናደርግ ናሽናል አይዲ አሁንም አልቀየርኩ አሉ ማለት ነው። እነዚህ ናሽናል አይዲዎች እንዲያርቄ ደግሞ ለያ አሁን ፈጠረልን። ግን ከክሬት አደረገ ግን 80% ግን ሲሚላሪቲ አለኛል። ምናልባት የቤተሰብ በምንድን ነው ስም ተመሳስም ከና አያትን ተመሳስለው በኤጅ ሊለያዩ ይችላል። ግን ሄዶ ከ90% በላይ ሲሚላሪቲ ካለው ብሎክ ያደርጋል። ክሬት ያስደርገን አርገን እንዲያስደርገው እንበልና ሜል ነው ስሙ ምን ብለን ነበረ? ከድር ነው ምናምን ብለን ነበረ። ከድር እሺ አባገሮ አባፎጊ ነው መሰለኝ ያልኩት። ተመሳሳይ ከና አያቱ መሳሲዬ ክሬት ለማድረግ ቢሞክር 100% ላይ እቺ መርሰት በርዟንም ትውልዱንም በዚህ የሚመረጥ መሰለኝ የትውልድ ዓመተ ምህረቱንም እና ስም ላይ ነው ያየው ከ95% በላይ ሲሚላሪቲ ያለው ይላል። ስለዚህ አያሳልፈንም ምናምን ላይ ሲደርስ ላያሳልፍ ይችላል። እስኪ ሙሉ በሙሉ ይቀበል አይቀበል እናያለን። እኛም እንዲህ በጣም ሲመሳሰል ዜር ኢዝ ሳምቲንግ ብለን የሰውየውን ስም ኤደንሰርስ ማድረግ አለብን ነው። ግን ሙሉ በሙሉ ደግሞ ስም ተመሳሳይ ነው ብለን ከዘጋን እንዳለው የእኛ ሀገር ስም ተመሳሳይ አለ ከአያቱ መሳሰል ያጋጥማል እና ሁሉንም ስም ተመሳሳይ ነው ብለን ብሎክን ማድረግ የለብንም። ስለዚህ አሁን ምን አለ ሃይ ፕሮባቢሊቲ ዱፕሊኬሽን እንበልና አሁን ከድር የምለው ፊልተር ብናደርግ ከድር አባገሮ አባፎጊ ያለ የሆነ ስፔሊንግ ነው ወሰነ ግድም ከድሮችን በአና ከድር በአ ደግሞ የለም አንድ ከድር ነው የያዘልን ሁለት ያዘልንም ማለት ነው።
አሁን ብለን ከመሀል አለ ከድር ሁለተኛ አላዘለንም ማለት ነው። ከ95% በላይ አይዝም አይመዘግብም ሞልቼ ስሪ ማለት ነው። የፔሸንት ስምን በዚህ ወይ ፊልተር ያደርጋል። ይህን ስም ከመዘገብን በኋላ ቪዚት የምንሞላበትን ወይ ለምሳሌ አሁን እንዳልነው ከድርን ሰርች አድርገን በቅድሙ ወይ አርቴ ካልሆነ ኢንሹራንስ ጨምሬለት ሞልቼ ወደ ማን መላክ እችላለሁ? ወደ ኦፒዲ ኦር ወደ ትሬድ ነው፣ ወደ ሴንትራል ትሬድ መላክ እችላለሁ ማለት ነው። ኢንሹራንስ ለምሳሌ የለም አልተመዘገበም፣ ኢንሹራንስ ኤግዚስቲንግ አይደለም። ኤግዚስቲንግ ከሆነ እዚህ ጋር ሰርች አደርጋለሁ። ለምሳሌ አንድ ኢንሹራንስ በአባት ከያዘ ልጆችም በሱ ስለሚታከሙ እዚህ ጋር ሰርች አደርጋለሁ። ግን አሁን ይሄ መጀመሪያ ስለሆነ ኢንሹራንስ ክሬት አደርጋለሁ። ኢንሹራንስ ክሬት ሲያደርግ ምንድነው ሲቢኤችአይ ነው አሁን የሚገቡ ኢንሹራንስ ግን ስሙን ክሬት አለው። ከዛ ይሄ ኢንሹራንስ ነምበር የሚባለው ለምሳሌ አባመጫ ምናምን ቁጥር ልጻፍ። ይሄ ኢንሹራንስ በአባመጫ በዚህ ነምበር አለ ማለት ነው። ላይሰንስ ነምበሩ ካለ ነምበር ፋሚሊ ነምበር 4 ከሆነ እዛ የሚታከሙ ካቨሬጁ 100% ባይ ዲፎልት ይዟል። ቫሊዴሽን እዚች ጋር ቫሊዲቲ ፍሮ ይሄ ኢንሹራንስ ከየት ያገለግላል የሚለው ካለንደም ከዛሬ ቀን ጀምሮ ነው ዘንድ ዲፎልት እናስቀምጥልን ወደ አለም ተመልሰ ፎርሙላት እንችላለን። በርግጥ እዚህ ጋር እስከመች የምለው ወደፊት ስቴጅ መሙላት እንችላለን። ግን ኤክስፓየር ሲያደርግ እዛ ጋር እሱ ይነግረናል። ኤክስፓየር ሲያደርግ ይህን ኢንሹራንስ በምቻ እዚህ ነበር ለዚህ አሁን የመጣው አካባቢ የሞለን ያለው ባንነበረ ከማለባበረው በሁሉ የሚባለው በዚህ ኢንሹራንስ ስር እንዳለ አድርጌ ሞላው። መለዚህ ኮንታክት ፐርሰንም እንደዛው መጨመር ይቻላል። ማንዳት እዚህ ጋር ክሊክ አድርጌ ስሙን አንድ አስታማሚ 2-3 ሰው ማስታመም ስለሚችል እዚህ ጋር መሙላት ይችላል። እሱን ከዛ እነዚህ ቪዚት ታይፖች ኮልድ ነው ቅድም በመለስ Subscribe to my channel. ራሱ የመጣው በሪፈራል ነው ወይ ከሄልዝ ፖስት ነው የመጣው ፈረስት ቪዚት ነው ሪፒት ነው የሚለውን ነገር እና በእግሩ ነው የመጣው በታክሲ ነው ነገር ሰለክት አድርጌ ካታጎሪው እንደዛ አዳልት ነው ሳይንድ ነው ሰርጂካል ነው ዩኒት ነው የሚለውን በካታጎሪ ሞልቼ ይሄን ደግሞ ወደ ሴንትራል ትሬድ ፈካለው ማለት ነው። ሴንትራል ይሄ ፔሸንት ነው በሴንትራል ትሬድ ታደርጓል ማለት ነው። ሁለት ፔሸንት አሁን አክቲቭ ላይ ነው እዚህ ጋር አክቲቭ ፔሸንት ኮላክቲቭ ሁለት ናቸው የሚውላቸው ሁለቱ አንዱ ኢመርጀንሲ ነው ፍሮም ካንችመንት ሁለቱ ፍሮም ካንችመንት ነው። ኢንሹራንስ ፔሸንት ኢንሹራንስ ያለው አንድ ነው ሲመዘግብ ቅድም አይታችሁ ከሆነ የአንደኛው ይሄ አንዳውን ፔሸንት ኢንሹራንስ ሲኖረው አይኖርስ ነው ያለው ኢንሹራንስ አልሞላም ማለት ነው። አርቲ ፔሸንት ይሄ አንደኛው አንዳውን ፔሸንት ነው እዚህ ጋር ዳሽቦርድ ላይ ያሳየናል። ቴንክ ዩ። ከዚህ በመከተል የምናየው ምንድነው ክሬት ላይ ያሉ ፔሸንት እነዚህ ፔሸንቶች እንዴት አክሰስ አድርጎ ወደ ኦፒዲ እንደሚያሳልፉ ደግሞ በቀጣይ የምናየው ነን። ሼር በማድረግ ኮፒ ሊንክ በማድረግ እኔን ማግኘት የሚፈልጉ ሰዎች ደግሞ በኢሜል እና በስልክ ቁጥሬ ሼር በሚያደርገው ኮንታክት ታደርጉ ትችላላችሁ። ባይ አመሰግናለሁ። ሼር አድርጉ፣ ኮንታክት አድርጉን። ይሄን ነገር በጣም ጠቃሚ ሶፍትዌር ነው። Subscribe to my channel. ቀለል ያለ ሶፍትዌር ነው። በሞባይል መጠቀም የሚችል ሶፍትዌር ነው። እንድትጠቀሙ ይላለው። ያው በዚህ ዲጂታል ዘመን የባህርድ ኮፒ እነዚህ ሶፍትዌሮች ሳተን እያቀረብን የባህርድ ኮፒ እንሰራለን የሚል ጤና ጣቢያ ሆስፒታል ክሊኒክ ካለ ብቻ በጣም መቀበል በኋላ ቀርነት ልበለው ኋላ ቀምቻ ቴንኪው ነው።